ሱመያን እውነት የመን ትሄዳለች ብዬ አልጠበኩም እኔ ጋይስ። ይሄው ሰኢድን ተከትላ የመን ሄደች ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዝዝት ይበልልኝ። በወሬ ቹከላ ማለት ነው። ለካ እናንተ ወሬ ስለምዱ ማለት ነው ይጣፍጣል። እና እንትና ፎቶ እንደተለቀቀ ልስራበት ብዬ መጣው ማለት ነው። እና ጋይስ ማን አመነ ግን? እውነት እኔ እስካሁን ራሱ እውነት እየመሰለኝ አይደለም። እውነት ሱመያ የመን ትሄዳለች? እናንተ ግን ምን ተፈጥሮ ይሆን? ወይኔ ሱመያ እውነት አሁንስ ምንም በቃ አሁንማ ምንም እንደማያቅታት እርግጠኛ ሆኛለሁ። እውነት ሰኢድ ወንድ ከወንሽ ብሏት ነበር። ይኸው ወንድነቷን አሳየች ማለት ነው። ወይ ሰኢድ ከታረቁ እንግዲህ እዛ ሄደው ከታረቁ ታረቁ፣ ካልታረቁ ግን ረብሻ የሚፈጥሩ ከሆነ አሁን ሰኢድ እንዳያገባ ነው አይደል ተከትላ ሄደችው። ወይ ሱመያ ደግሞ ሰላምን ይዛ ሄዳ በቃ ሰላምን ይዛ ከሄደኝ ማለት ነው ሌላ ለተንኮል ይሆናል አይታወቅም። ወይ ደግሞ ለከይርም ይሆናል። ወይ እዛ ሊታረቁ ካሰቡ ምናልባት። ወይ ሱመያ ደግሞ ከመቼው እናንተ ቲኬት ቆርጦ መሄድ ለካ አቅጥም እንዴ? የትም ወደ ፈለገው አገር ሰው መሄድ አያቅተውም እንዴ? ብር ካለ በሰማይ መንገድ አለ አሉ ሰው። እንደዛ ነው ማለት ነው ጋይስ። እውነት ብር ካለ የትም ጉድጓድ ብቻ አትግቢ እንጂ የትም ሄደሽ ያንን ሰው ትደርሽበታለሽ ማለት ነው። እማወራው ራሱ ጠፋብኝ። ገረመኝ፣ በጣም ነው የገረመኝ። እኔ ተደመምኩ ሁላ። ሱመያ ሰኢድን ተከትላ የመን ትሄዳለች? እንደውም አልጠበቅኩም እኔ እውነት። ደግሞ የሚገርማችሁ እኮ እኔ አብቼ ነው ካንተ ጋር፣ እኔ ወንድ ነኝ ሴት እኮ ነኝ እኔ ካንተ ጋር ተከትዬ የመን የሚሄደው ምን በወጣኝ ብዬ። አግባ፣ የፈለገክና አግባ፣ አይመለከተኝም። ስሜን አታንሳ። ደግሞ የምትሰራው ጉድ እዩ። በአፏ እንደዛ ታወራለች። ሰኢድ እኮ ሲጀመር ስሟን ራሱ እያነሳ አይደለም፣ ራሷ እያነሳች እየተከተለችው። እውነት ለከይር ከሆነ አላህ እዛው ያስታርቃችሁ። እንግዲህ ያኔ ምንም ቢሆን ለሰው ልጅ ሰላም ነው የምንመኘው። እውነት ሰኢድ ወዳ አፍቅራ ከሆነ እንዳይለያት ሌላ ሚስት እንዳያገባ ከፈለገች እውነት አሁን እዛው ነው ይዛ የምትታረቀው ከሰኢድ ጋር ማለት ነው። በቃ ያኔ የመንም ሁለተኛው ሀገራቸው ስለሆነ እዛም ሊኖሩ ይችላሉ። እንግዲህ ራስ በራሳችን እንወስንላቸው። ለረብሻ ወይ እሱ እንዳያገባ የመኒ ግን አሁን ሳይገናኙ አይቀሩም እናንተ። ወይኔ ቾኮልኩ ጭራሽ ቪዲዮ ራሱ ሰኢድ እስከሚለቅ ማለት ነው። በጣም ነው ቾኮልኩት ጉዱን ለማየት ራሱ ጉድ። እውነት ታርቀው ከሆነ አልሐምዱሊላህ። እንግዲህ ለሌላ ነገርም ከሆነ ግን ከባድ ነው። አላህ እንግዲህ ሰላሙን ያወርድ ባሉበት ቦታ ማለት ነው። ግን ሰላምን ለምን ጎትታ ይዛ ሄደች ጋይስ? ሰላምን ጎትታ ከሄደ በቃ ለሌላ ነገር ነው፣ ችግር ሊፈጥሩ ይሆናል። ወይ ደግሞ ልታስታርቃቸው። ግራ ያጋባል እኮ እውነት። እና ሰኢድ አረት ቶሎ በልና እንደው ቪዲዮ ለቀቀለን። ቾኮል እኔ ቾኮልኩ ለወሬ በጣም ነው ቾኮልኩት እስከማይ ራሱ ማለት ነው። እና ሱመያ ደፋሯ ልጆቿን ለቅማ ሄዳ ይሆን? እቺ ትንሽዬ ልጅ ትመስላለች። አኪድ ወስዳ ነው የምትሄደው። ሰኢድ ደግሞ ወደ ኢትዮጵያ ቢመለስባት ልክ እሱ እንደምታረገው ማለት ነው። እነዚህ ሰዎች እየተጫወቱ ነው መሰለኝ ነው፣ ወይ ደግሞ አብረው የሆነው ድራማ እየሰሩብን ይሆናል። ምን ማለት ነው? ሰኢዶ መጥቶ ሳምንት ሳይደርስ ሱመያ መጣች። እኔ ምንም እየገባኝ አይደለም ጋይስ። እና ለማንኛውም እቺን እያያችሁ ላይክ አድርጉ። ሌላ ቪዲዮ ሰኢድ ቪዲዮ እስከሚለቅ እቺን እያያችሁ ላይክ፣ ሰብስክራይብ፣ ኮሜንትም ጻፉ ካስፈለጋችሁ። እሺ የሚከለክላችሁ ሰው የለም። እንደዛ ነው የምላችሁ። ለማንኛውም ሰብስክራይብ እያደረጋችሁ እና የሱመያን ጉድ ዛሬ ስራ ራሱ አልሰራም። ሰኢድ እስከሚለቅ ድረስ ቁጭ ብዬ ነው የምጠብቀው ብዬ ማለት ነው። ለወሬ ቹከላ እንደዛ ነው የምላችሁ። ለማንኛውም ሰላማችሁን
ያውርድላቸው፣ ባሉበት ቦታ አላህ ያስታርቃቸው፣ አንድ ላይ መልሳቸው እና እንደ በፊቱ ጥሩ ኑሮ ጥሩ ፍቅር አብረው እንደሚኖሩ እንደዛ አላህ ይመልሳቸው። ረብሻ ጥሩ አይደለም ምንም ቢሆን ማለት ነው።